እዚህ የእነሱ ተባባሪ ነው ወይ? በረበሬ አልፈራም ማለት ነው። ከፈራክ ደግሞ እነዚህ ስለሆናችሁ ምንድነው በጥበጥ ነገሮችን ለማስተካከል ነው የሞከርኩኝ ያሉት። ከዚህ በላይ እንዴት ነው ነገር ነገሮችን ለማስተካከል እኔ ለደርሰው ነገር አይታች ነውምና ማኪ ያለመሞታችሁ ራስ ወንድ ነገር ነው። ፊቷ ልትሞት ነው ራሷ ስታለች እንሂድ ማለት ኧረ ለቀጣት ይልቀቅ ኧረ ልቀቀኝ ምን እንደዚህ ስላደረክ ምንም የሚፈጠር ነገር የባሰ የማይሆን ነገር ነው የሚፈጠረው። አለመሞትህ ራሱ አንድ ነገር ነው። ልሽ እና ይህን ነገር አሁንም እንደ ቀልድ ተናግሬ ነገሮችን ማበላሸት አልፈልግም። የት እንደነበርኩኝ ነው የማውቀው። ሰዎቹ በጣም ኃይለኛ ሰዎች ናቸው። እሷ ላይ ሪስክ አለው ብዬ ተናግሬ ያለሁት ግን ምን አደረገ? ቸኩሎ ሄደ፣ ወጣ፣ አለቀ። ምንድን ነው ቸኩሎ ባታረጉ ከሆነ ነገር አይፈጠርም። አሁንም ቢሆን እንደዚህ ነገሮችን የምታረግ ከሆነ ነገሮች ይበላሻሉ። ሰምተኛል ነው ይሄን ቃል እንዳረሰው አሁንም ተናግሬያለሁ። እኛ እዚህ ያለነው ፍቅር ካልሆነ እነሱን ማሸነፍ አንችልም። ምክንያቱም እኛ እዚህ ጋር እየተባላ ምን እያለን እነሱን ማሸነፍ አንችልም። ምክንያቱም እነሱ በብረት ነው የሚሰሩት። እኛ ግን እዚህ እየተደባደበን እየተባላ እነሱን ማሸነፍ አንችልም። ገባችሁ? ስለዚህ እኛ ፍቅር ስንሆን እነሱን ማሸነፍ እንችላለን። ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እንግዲህ ሀገር ውስጥም ከሀገር ውጭም አላችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? አህለን ወሰህለን ብያለሁ። እንግዲህ ያው ውጭ ሀገር ላላችሁ ምናምን ነገር ትንሽ ልሞካክር ባልችልም በያላችሁበት ሰላማችሁ ይብዛልኝ፣ ጤናችሁ በቃ ሁሉ ነገራችሁ ፋ ይበልልኝ። እንግዲህ ጠፍቻለሁ። አንድ 10 ምናምን ቀን ሆነኝ ቪዲዮ ከፖስትኩኝ የመጀመሪያ ቪዲዮ የመጀመሪያ አካውንት ነው ምናምን ነገር ፖስቼ ጠፍቻለሁ። እንግዲህ ከዛ ቪዲዮ በኋላ በጣም ብዙ የገጠሙ ነገሮች አሉ ምናምን ነገር እንደምታዩት ጉንፋንም ይዞኛል። ጉንፋን አይደለም ለነገር ብርድ ነው የመታኝ። እዚህ አልነበርኩኝም እና ያን ቪዲዮ ከጫኩኝ በኋላ በጣም ብዙ ነገሮች ተፈጥረዋል ምናምን ነገር ይሄ ነው ብዬ ባለወራም እንግዲህ ያው ክፍለ ሀገር ነበርኩኝ ምናምን ከጀርባዬ በጣም ብዙ ሰዎች እያሳደዱኝ ነው ምናምን ነገር እየፈለጉኝ ነው ያን ቪዲዮ ከጫንኩ ጀምሮ ማለት ነው። ለምን አወጣ ምናምን ነገር እያሉ በጣም ብዙ ነገር እየተባልኩኝ ነው ምናምን ነገር እና ያንን ፍርሃት ቪዲዮ የጠፉት ምናምን ነገር ከከተማ ውጭ ነበርኩኝ ሸሸት ማለት ነው። ምክንያቱም ሰዎቹ በጣም ኃይለኛ ሰዎች ናቸው፣ መጥፎ ሰዎች ናቸው ምናምን ነገር በቅርቡ የተፈጠረውን ነገር አይታችኋል ምናምን ነገር እነ ናሆም ላይ ውብዬ ላይ ማኪ ላይ የደረሰውን ነገር አይታችኋል ምናምን ነገር እና ያንን ሽሽት ወጥቼ እንደዚህ ታምሜ መጥቻለሁ እንግዲህ እና ያለሁበት ሁኔታ በጣም ከባድ ነው። በጣም ማለት ነው በጣም እንደዚህ ቆሜ ስትኝ ምንም ያልተጎዳው ምንም ያልሆንኩ ይደመስል ይችላል እንጂ ከዚህ ሂጂ የደረሰብኝ ነገር እናንተ አልገባችሁም ማለት ነው። እና እንደምትኝ ብርድ መጥቶኛል ምናምን ነገር በቃ እዛም የነበርኩበት ቦታም ከዚህ ሽሽት ስለሆነ ያን ያክል ኮምፎርታብል አልነበረም ምናምን ነገር እዛ ራሱ ምንም አልተመቸኝም ምናምን ነገር ማለት ሰዎቹ በጣም ከባድ ሰዎች ናቸው። እንዲህ ነው ብዬ ለማውራት በጣም ይከብደኛል ማለት ነው። አይታችኋል የተፈጠረውን ነገርም ቪዲዮ ተጭኗል። ሄደው ናሆም ላይ የደረሰውን ነገር ማኪ ላይ የደረሰውን ነገር አይታችኋልና እኔ ከዛ ቪዲዮ በኋላ ብቻ ከባድ ነው ሁሉም ነገር። ያን ቪዲዮ አቅ ነበር ሰዎቹን አውቃቸዋለሁ ምናምን ነገር ግን ማውጣት ከበደኝ። አሁንም ቢሆን ሪስክ ወስጄ ነው ቪዲዮ እየጫንኩኝ ያሉት። ምክንያቱም ይሄ ቪዲዮ ሲይዝ ደግሞ ድጋሚ ይመጣሉ ማለት ነው። ግን ይሄን ነገር እንግዲህ ናሆምም ደውሉልኛል ከዛ መምጣቴን ሰምቶ መሰለኝ ምናምን ነገር እነሱም ይሰማሉ። ይሄን ነገር ሲሰሙ እንግዲህ መምጣታቸው አይቀርም። ያው ግን በቃ ሪስክ ወስጄ ነው የመጣሁት። በቃ ምንም ማድረግ አልችልም። ብርዱ በጣም እዛ ሀገር ያለው ብርድ አደካክሞኛል እና ገና ከመምጣቴ ነው ቪዲዮ የሰራሁላችሁ ነው። እንደምታዩኝ ፊቴ አይኔ ምናምን ጥሩ አይደለም እና ብቻ የምላችሁ ነገር ምንድነው ሰዎቹ በጣም ከባድ ሰዎች ናቸው። በጣም ማኪና ናሆም ላይ እንደዛ ያደረጉ ሰዎች ህይወታቸውን ከማጥፋት አይመለሱ። በጊዜ ደርሰውላቸው ባያድኗቸው ኖሮ እነዛ ሰዎች ወንዝ ውስጥ ጥሏቸው ገድሏቸው ነበር። እኔ በደንብ ነው የማውቃቸው እነዛን ሰዎች አይቻቸዋለሁ። ምን ብያቸዋለሁ? የእኔ ህይወትም አስጊ ሁኔታ ውስጥ ነው ያለው። በቃ
ግን በቃ ምንም ማድረግ አልችልም። ምክንያቱም እዚህ ጋር የሱዊት እየተበላሸ ነው። ማኪም በራሷን ስታለች ራሷን ስታለች ዘይም በቃ ራሷን አጥቷለች። የበፊቱ ማንነቷን አታውቀውም ምናምን ነገር ማለት ነው። ያን ነገር ደግሞ ለማስተካከል በቃ ሁሉም እየተሯሯጡ ነው ምናምን ነገር። እኔ ደግሞ በቻልኩት አቅም ያው እንትን ለማለት ነው የመጣሁት እና እኔ ምን እንደምል አላውቅም። ከባድ ነው ሁሉም ነገር ማርያም። እናንተ ብዙ ሰው እንደዚህ በቃ ስተብራ ይመስላችኋል እንጂ በጣም ከባድ ነገር ያልኳችሁ ሰዎችም እንደዚህ እንደምታዩቸው ቀላልቶች እንዳይመስሏችሁ። እዛ ጫካ ውስጥ እንደዛ የጣሉ ሰዎች ህይወታቸውን ከማጥፋት አይመለሱ። እግዚአብሔር ግን ኮሜንት ላይ ብዙ ነገር የምትጽፉ አላችሁ ምናምን ነገር ቲጂ ናት ምናምን የምትሉ ሰዎች አላችሁ ምናምን ነገር። ቲጂ ተይዛ ነው ይህን ነገር የምታደርገው ማለት ነው። እኔ በደንብ አውቃለሁ ስለዚህ ነገር። ከካሜራ ጀርባ ብዙ ነገር አውቃለሁ። ከካሜራ ጀርባ ውጭ ነው ብዬ በዙሪያቸው ያሉ ሰዎች የማያውቁትን በዛም ብዙ ነገር አውቃለሁ። ለዛም ነው የጠፋሁት። ለዛም ነው ከከተማ ወጥቼ ነበረው። ወንድሜ እያስፈራሩት ነው። ወንድሜ በእኔ ምክንያት ወንድሜን ቤተሰቤ ጋር መሄዳቸውንም እርግጠኛ አይደለሁም። አሁን መምጣቴን ሲያውቁ ይሄዳሉ ቤተሰቤ ጋር በቃ እና ከባድ ነው። ግን በቃ ሁሉም ነገር ይስተካከላል በሚል በፈጣሪ እየጸለይን ነው ሁላችንም። በቻልነው አቅም ይህን ነገር ለማስተካከል እየሞከርን ነው። ናውም ደውሉልኛል ቅድም መምጣቴን ሰምቶ ነው ብዬ አስባለሁ። ነገ እያለኝ መምጣቴን ቢሰማ ነው። እነሱ ቢመሰላችሁ ሳስበው እኔ ብዙ ነገር ማቅ ነው ያወራኝ መንገድ ምናምን ነገር ንገረኝ ምናምን ነገር ነው የማቅ ነው የመሰላችሁ። ለነሱ አውቃለሁ ብዬ ያን ነገር በመናገሬ ነው ይሄ ሁሉ ነገር የተፈጠረብኝ እኔ ላይ ማለት ነው። ውብዬ ጌጂ እንደዚህ ብዬ በመናገሬና እነሱ ወጥተው ማይሆን ነገር በማድረጋቸው ከኔ ጭምጭምታ ሰምተው ይሄ ሁሉ ነገር የተፈጠረ ያለው እንዳለ ማኪ ላይ ነው ሁሉም ነገር የተፈጠረ ያለው በእነሱ ምክንያት ነው። ምክንያቱም አትቸኩሉ ብያለሁ። ያን ቪዲዮ አይታችሁ ከሆነ አትቸኩሉ፣ ነገሮችን በቀስታ እናስተካክል፣ ቀስ ብለን እናስተካክል፣ ቀስ በቀስ ማስተካከል አለብን። እንዲህ በአንድ ሄደን ነገሮችን እንትን ካለን ይበላሻል ብዬ ነበር። ይኸው ተበላሽ፣ ሁሉም ነገር ተበላሽ። አይታችኋል። ናሆም ላይ ማኪ ላይ እንዳለ የተፈጠረውን ነገር አይታችኋል አይደል? ግን በቃ ይቸኩላሉ እኔ ጨንቁኛል። በቃ እኔ በጣም ነው የጨነቀኝ። እስቲ ናሆም መጥቶ የሚለውን እንሰማለን። ከስንት ጊዜ በኋላ ቆይ ምንድነው ያደረካት? ምንድነው የሆነ እየተፈጠረ ያለው? ለምን ደም አትነግረን? እኔ ያኔ ተናግሬያለሁ። ረሳችን እኮ ውብዬን ረሳቻት። ቲጂን ብቻ ነው የምታስታውሰው። ቆይ መጀመሪያ በሰላም እንትን የሚያውቀው ነገር ስላለ ይንገር። ችግር የለም። እንደዚህ ልትወራኝ ጠራኝ ነው። ያኔም ተናግሬያለሁ እኮ ቤት መጥቼ ያንን ነገር የተናገርኩኝ ጊዜ በጣም ሪስክ ያለው ነገር ነው። ልጅቷ ሪስክ ውስጥ ናት። እንደዚህ በቀላሉ የሚወሰን ውሳኔ አይደለም ብያለሁ እኮ። የምታውቀውን ነገር ንገረን። አሁን ሌላ ነገር እንዴ? አሁንም እንዲህ በቀላሉ ተናግሬ ነገሮችን መበላሸት አልፈልግም። እንዲህ ዝም ብዬ የምናገረው ነገር አለ። ፋሚሊዎች አይተዋል ብዙ ነገር። ነገሮች እኮ ተበላሽተዋል። ከዚህ በላይ እንዴት ይበላሽ? ያን እንደዛ የሆነ ቸኩላችሁ በማድረጋችሁ ምክንያት ነው ብዙ ነገሮች ተፈጠረ። እኔ የትም አልሄድም። አሁን ያለበት ሁኔታ እንዳትሱኝ ምንም አሁን ያሉበት ሁኔታ ራሱ አልገባችሁም እናንተ። ግርግር ምናምን ነገር አይደለም። ግርግር ምናምን ነገር አይደለም። ማትነግረን ከሆነ እኔ የት እንደነበርኩ ታውቃላችሁ? ምን ሰው እንደነበር ታውቃላችሁ? ያን ቪዲዮ ከጫንኩኝ በኋላ እናንተ ከወጣችሁ በኋላ ምን እንደተፈጠረ ታውቃላችሁ? አታውቁም እኮ ነገርና ታዲያ ነገርና ለምን እያየሁኝ ነው ብዙ ነገር። ይኸውልህ ያንን ቪዲዮ ከጫንኩኝ በኋላ ብዙ ነገር ቸኩላችሁ በማድረጋችሁ ምክንያት ነው እንዳለ ሁሉ ነገር የተፈጠረው። ያኔ ምን ብያለሁ? አዳምጠኝ። ያኔ ምን ብዬ ተናግሬያለሁ? ቪዲዮ ላይ ምን ብዬ ተናግሬያለሁ? ነገሩ ሪስክ አለው። ቀስ በቀስ ነገሮችን አስተውለን በቀበሩ ማድረግ ያለብን ብዬ ተናግሬ ነበር። ቸኩላችሁን ነገር አደረጋችሁ። ይሄ ነገር ተፈጠረ።
አሁንም ቢሆን ማድረግ ያለብን ነገር ምንድነው? ነገሮችን ቀስ በቀስ ሰዎቹን ለግ ማቅረብ አለክ። እኔ አሁን እነዚህ ናቸው ብዬ ነገራችሁ ሊታቸው የሆነ ነገር ይፈጠርባቸዋል እና ይሄን ነገር አሁንም እንደ ቀልድ ተናግሬ ነገሮችን ማበላሽት አልፈልግም። የት እንደነበርኩኝ ነው የማውቀው። አንተ ጓደኛችን አይደል? ጓደኛችን በጣም ያንን ነገር አውቄም ነው። ስማ በየቀረጻው እኮ ከኛ ጋር እየሄድክ የነበርከው እኮ አንተ ነበርክ አይደል? ስንበላ ትበላለህ፣ አብረን በልተሃል፣ አብረን ጠጥተሃል አይደል? አብሮ የበላ አብሮ የጠጣ ዘመዱን ወገኑን አሳልፎ ይሰጣል። ያን ነገር እኮ አውጥቼ ሚስጥሩን አውጥቼ ነገርኳችሁ እኮ እንደ ቤተሰብ ስለሆንኩኝ ነው አይደል? አሁንም ቢሆን እንደዚህ ተናግሬ ነገሮችን ማበላሸት አልፈልግም። እናንተ ላቷ ተመቷል፣ ራሷን ስታለች። አልገባለው እኮ በእናትህ ልጁ በጣም ገብቶኛል። እኛ እንደማታውቀን ታውቃለህ። ያ ነገር የተፈጠረው ቸኩላችሁን ነገር በማድረጋችሁ ነው። አለቅ ነገሮችን ስትሞት አይደለም ነገሮችን ቀስ በቀስ ያኔ ኧረ እናንተ ተረዱ በእናታችሁ፣ ነገሮችን አትቸኩሉ። ተው እንዴ ሰዎቹ ልንገራቸው። አሁንም ቢሆን ሄጄ ካሉ ወይ የሆነ ነገር እንዳረጓት እርግጠኛ ነኝ። ናቸው እንሂድና እናገኛቸው። ከኔ ምንድነው በቃ እሱን ነው የምንፈልገው። በቃ አሁን ሌላ ነገር ሰዎቹን ሄጄ እንደዚህ ብዬ በነግራችሁ እናንተ ላይ የማይሆን ነገር ነው የሚፈጠረው። ሰዎቹ እንደምታያቸው እንግዲህ ናም ላይና ማኪ ላይ እንደዚህ ያደረጉት ሰውን ለመግደል ምንም የሚያንሳቸው አይደሉም። ተረዳችሁ? በጣም ከባድ ሰዎች ናቸው። ይሄን ነገር ከምናይ ቻይና ሞት ይሻለናል። እውነቱን ስነግረው ትሞታለህ። እንዲህ ይሻለናል። እንዲህ የምትሆን ከሆነ ትሞታለህ። እህት ራስህ አላውቅህም እያለች እንዴት ነው መኖር? ምን ዋጋ ነው? ምን ዋጋ ነው? እኮ ቸኩሌው ነገር ምን ቢደረግ ነው? አለቀ። ቀስ ተብሎ ውስጥ ሲመጣ ኪራንም እኮ ልታስታውሰው አልቻለችም። በጣም የምትወደው ወንድሟን ምን ማለት ነው? አንተ ውብዬ ማለት እኮ ማለት ነው ከእህት በላይ እኮ ናት። ያክስት ልጅ ብትሆን ከእህት በላይ ውብዬን ጭራሽ አታውቃትም። ቲጂ ምንም ልትረዱኝ አልቻላችሁም። በቃ ምንም ልትረዱኝ አልቻላችሁም። ምንም አንተም ብሶ እንደዚህ ትሆንብናለህ እንዴ? ምን እየሆንክ ነው አንተ? እዛ የደረሰብኝ ነገር አላያችሁም ማለት ነው። ለምን አትረዳም? እናንተ ቪዲዮ ላይ ከጫንኩኝ በኋላ በጣም ብዙ ሲያስፈራሩኝ ነበር። ወንድሜንም በጣም እያስፈራሩት ነው ምናምን ነገር እሱ ሽሽት ነው ከከተማ ይወጣልኛ አታግዙኝ አይደለም እናንተ አልገባችሁም። ማን ነው እንደዛ ያሳገተን? ታውቃለህ አንተ ሚስጥሩ ማን ነው ያገቱን? ንገረን። ይሄን ነገር ተናግሬ ያው ነገሮችን መበላሽ ታልፈልግ። ስማ ከዓመት በላይ አብረን እኮ በአንድ ማዕድ ቁጭ ብለን አብረን በልተናል፣ አብረን ጠጥተናል። እንዴት እንዲህ ታደርገናለህ? ለምንድን ነው እውነታውን ማትነግረን? እውነታውን ለምንድን ነው ማትነግረን? ይሄን ነገር ተናግሬ የሆነም ነገሮችን መበላሽ አልፈልግም። አንተ ለኔ አይደለም ለእናንተ ነው የተጨነቅኩኝ። ከዚህ በላይ ምን ይበላሽ? ቻይና ከዚህ በላይ ምን ይበላሽ? ምን ይበላሽ? ተበላሽቶ እኮ አለቀ። ሁሉም ነገር ተበላሸ እኮ። ምን የቀረ ነገር አለና ነው? ከዚህ በላይ ምን ተበላሽቶ? አሁንም ቢሆን ነገሮችን ለማስተካከል ነው የመጡት እንጂ ለራሴ ቢሆን አልመጣም ነበር። ከሄድኩበት ከተማ አልመጣም ነበር። ማስተካከል ነገር የለም። እባክህ አሁን እየለመንህ ነው ያለነው። ከተረዳህን ተረዳን። ምን እየሆንክ ነው? አሁንም ቢሆን ማድረግ ያለብን ነገር ልንገራችሁ። አሁንም ቢሆን ማድረግ ያለብን ነገር ነገሮችን ቀስ ብለን ቀስ በቀስ ማስተካከል ያለብን አለ። እንዲህ ነገሮችን አሁንም በችኮላ አድርገን ነገሮችን ማበላሸት የለብን። እንሂድ አሳይ። አሁንም ሄጄ አሳይ። ሄጄ ምንም ማሳየው ነገር የለም። ሄጄ እንዳትሰኝ ምንድን ነው ናሳ አሳየና እንደድብድብ ነው። ምንም የምትይኝ ነገር የለም። አሁንም ነገሮችን ማበላሸት አልፈልግም እና አሁን ለድብድብ ነው የደወልክልኝ? ለድብድብ ነው በትክክል አሁንም ቢሆን ነገሮችን ማስተካከል ነው ያለብን። ለድብድብ ምናምን ነገር አይደለም። ገባችሁ? ነገሮችን አሁንም ቀስ ብለን ማስተካከል ነው ያለብን። እዚህ ጋር አንተ ስለጮክ አይደለም። እኔ አንተን ምንም ማዳምጥበት ነገር የለኝም። ገባ? ነገሩን እንድታሳየኝ ነው ፈልገው። እኔ ካንተ ምን ችግር አለብኝ? ምን እየሆንክ ነው ያለው? ወይስ ሌላ ችግር መፍጠር ነው የፈለከው? እዚህ ጋር ምንድነው ችግር መፍጠር በፈልግም አልመጣም ነበር እኮ ታዲያ ለምን አታሳየኝ? ሲደውልኝ ነገሮችን ለማስተካከል እኮ የመጣው አይደል እኮ ወስደህ አሳየን እያልንህ እኮ ነው ያለው። አላሳየም። ምክንያቱም እቺ ነገሮችን ማበላሸት አትፈልግም። የራሴ ነው የሚያሳይ እናንተን የሚሉት ማበላሸት አትፈልግም። አሁን ምንድነው ለራሴ ብጨነቅ ከሄድኩበት ከተማ እኮ ጠፍቼ መቅረት ይችላል ነበር። ለራሴ ብጨነቅ ልጅቷ ራስነቷን አታውቅም። ረስታለች። ውብዬን ረስታለች። እኔን ረስታለች። እንዴት አይገባም? አንተ ገብቶኝ ነው የመጣሁት። ተረድቻችሁ እኮ ነው የመጣሁት። ይሄን ነገር እንጂ ቲጂን ብቻ እኮ ነው እያስታወሰች ያለችው። ቲጂ በምትለው ነው የምትመራው። ቲጂ ከሌለች ምግብ አትበላም። ይሄ እኮ ማለት የሆነ ነገር ተደርጎባታል። አይምሮ ውስጥ የሆነ ነገር ተደርጎ ተጨምሮባታል። በደንብ ሊያረጉ ይችላሉ። ምክንያቱም በጣም ከባድ ሰዎች ናቸው። በጣም ከባድ ሰዎች ናቸው። የምታውቃቸው ሆነ አሳየን። ቻይና እባክህ እየለመን ነው እኮ ያለው። እንደዚህ ስላደርጋችሁ አይደለም። ነገሮችን ቀስ በቀስ ነው መረዳት ያለብን። እንዴ ውሰደን አይደለም መሄድ አይደለም። ነገሮችን አሁን ስቴፕ ባይ ስቴፕ ነው መሄድ ያለብን። እዚህ ጋር ቆመን ራሱ ስለነሱ ስናወራ እነሱ እየቀመሩብን ነው። ገባ? ልንገራችሁ ሰዎቹ አሁንም ቢሆን በናውምና በውብዬ ዘር በጣም ብዙ ነገር እያቀዱ ነው። በጣም ብዙ ነገር አሁንም ቢሆን ነገሮች እሱን እየሰማ ዝም ብለሃል። እንዴት አሳልፈህ ብለሃል? አሳልፌ ልሰጣቸው አሁንም ቢሆን እየነገርኳችሁ አሳልፌ ልሰጣችሁ ያንን ቪዲዮ መጥቻ አልሰራም ነበር። ያን ቪዲዮ ከሰራው ማለት ነው ሁሉ ነገር የተፈጠረው። ያንን ምን ብዬ ተነግሬያለሁ። አንተ የለህም ቤት ኪሩቤልና
ውብዬ ባሉበት እኔና ናሆሞኒ ነን አይደለ? ከዛም ሰዎቹ በጣም ኃይለኛ ሰዎች ናቸው። እሷ ላይ ሪስክ አለው በየተናገርያለሁ። ግን ምን አደረገ? ቸኩሎ ሄደ፣ ወጣ፣ አለቀ። ምንድነው ቸኩሎ ባታረጉ ከሆነ ነገር አይፈጠርም። ማረግም ይኸውልህ እነሱ ካቀዱት ነገር ውጪ አያረጉም። ይኸውልህ ሰው መግደል ካለባቸው ይገላሉ። ዛሬ መግደል አይደለም። አይ ሰዎቹ ይነክል አሁንም ቢሆን የነገርኳችሁ ያሉት እኮ እንድታስተካክሉ ነው። ብዙ ነገሩን ቸኩላችሁ አትወስኑ። አለቀ። ነገሮችን ስቴፕ ባይ ስቴፕ ቀስ ብላችሁ አስቡ። አለቀ። አሁን ምንም የለም። ልጅቷ ልትሞት ነው። ራሷን ስታለች። እንሂድ በቃሽ። ኧረ ምን እንደዚህ ልቀቀኝ። ኧረ ልቀቀኝ። ጎተህ መውሰድ አይደለም። እንደዚህ ስላደረክ ምንም የሚፈጠር ነገር የባሰ የማይሆን ነገር ነው የሚፈጠረው። እና ታዲያ አልገባችሁም? ከዚህ በላይ ምን ይፈጠር? ልጅቷ ራስነቷን ስታለች እኮ መሞት አለመሞት ወንድ ነገር ራስነቷን አለመሞት ራሱ አንድ ነገር ነው። ልጅ ኦልሬዲ ሞቻለሁ እኮ እኔ። ከዚህ በላይ ምን ይፈጠር? መውሰድ ነው እንደ አንተ ነው። ወሰደን በእናትህ ልቀቀኝ። ጭራሽ ነው ወሰደን። ለምን ነው የማትወስደን? የእነሱ ተባባሪ ነው ወይ? ከፈራክ ደግሞ እነዚህ ስለሆናችሁ ምንድነው በጥበጥ ነገሮችን ለማስተካከል እኮ እየሞከርኩኝ ያለሁት። ከዚህ በላይ እንዴት ነው ነገር ነገሮችን ለማስተካከል እኔ ለደርሰው ነገር አይታች ነው ማኪ ያለመሞታችሁ ራሱ አንድ ነገር ነው። እናንተ ሰዎቹ አልገባችሁም ማለት ነው። እነሱማ ሁሉ አንተንም ይገሉ አልገና እስቲ ልማ አሳየን ሄደህ ኮመነለ ቀድመን እንደረስባቸው እያልኩ አሁንም ቢሆን ነገሮችን እንዲህ ተናግሬ ሄጄ መበለሻት አልፈልግም። ገባ? የእናንተን የሚወት የኔን የሚወት መበለሻት አልፈልግም። አሁን በቀልድ እጄ ተናግሬ አሁን ይኸውና በላይ ሄደ ወይ ደግሞ ያውና እያልከኝ በዚህ ጋር ያለው እንሂድ። እሺ ምንድነው በዚህ ጋር ምን ይሰራል ታዲያ? ምንድነው ምን እያልከ ነው? እኔ ካንተ ምንም አይነት ንግግር አልፈልግም። እሺ ስሙ እነማን እንደሆኑ ወደ ሳይሆን በግድ ትናገር። አትዛቱብኝ። ምንም ወድጄ ገድጄ የሚባል ነገር ደግሞ ማለት አለቀም። ቻይኒዝ አይ እሺ ስለዛትክ ምናምን የሚፈጠር ነገር ይገባ። አሁንም ቢሆን እንደዚህ ነገሮችን የምታረግ ከሆነ ነገሮች ይበላሻሉ። ሰምተኛለሁ። ይሄን ቃል እንዳረሰው አሁንም ተናግሬያለሁ። ሰምተኛ አንተም ቢሆን እንዲዛትክ ነው ምንም የምታመጣው ነገር እኔ ለይዘታ እነሱን ታገኘና ምን ነገር ተባባሪ ቢሆን ማለት ይሰራል። ታዲያ ለምን ተባባሪ ቢሆን እዚህ ምንም ማለት አንተ እኮ ነው ይዛትክ። እናንተ እኮ ናችሁ እየተጠራጠርኩ ነው። እናንተ እኮ ናችሁ ለሁለት መታችሁ ይዛታችሁ። ምን እያረክ ነው? ግን ራስህን አስተውላ። እነሱን እየደገፍክ እኮ ነው ያለው። እየደገፍኩ አይደለም። አሁንም ቢሆን ነገሮችን በችኮላ አናድርግ። ነገሮችን ቀስ ብለን ስቴፕ ባይ ስቴፕ እናስተካክል። ሰው ሁሉ ካለቀ በኋላ አይደለ? ካለቀ በኋላ አይደለም። እነሱ መጥረህ እንትን መሰለኝ ይሄ ነው የሚመስለኝ። ይኸውልህ ካልሆነ እሺ ምን አሳየኝ። እኔ ምንም ማለት ነው። ኪሩቤል ይኸውልህ በቃ ልንገርህ፣ ስማኝ። ይኸውልህ ኪሩቤል ስማኝ። ባለፈው መጥቼ ነገርኳችሁ። ነገሮችን ቁጭ ብለን ስቴፕ ባይ ስቴፕ እናስተካክል አልኳችሁ። ቸኩላችሁ ሄዳችሁ ምናምን ነገር ይኸው እንደምትይት ነውምና ማኪሪና እንደዚህ የማይሆን ነገር ተፈጠረ። ይሄን ነገር ቀስ በቀስ አስበን አስተካክለን ነው ቢሆን ግን ይሄ ሁሉ ነገር የምን ጫካ ምናምን ይሄ ማኪም ራሱን አስተም ነበር። ገባ? አሁንም ቢሆን ከሰማችሁኝና ከተረዳችሁኝ ምን እያልኳችሁ ነው? ነገሮች ሳይበላሹ ምን ልስማ ነገር እንደዚህ ከሰማኝ አልሽ ነው። አይታለ አሁን የትልቅ ሰው ንግግር ገባ? ነገሮችን ማስተካከል ፈልጋለሁ ማለት ነው። ስማኝ፣ ነገሮችን ስቴፕ ባይ ስቴፕ ቀስ ብለን እናስተካክል። ይሄ ቸኩለን ሄደን የት ናችሁ ብለን ደውለን ምናምን ነገር ሲሆን ገባ? እንዲህ አንዴድማ አሁን ቢሆን አስበንና አቅደን ተነጋግረን እንዳለ ያለች ተነጋግረን ምናምን ነገር ቀስ በቀስ መስልቶስልን ያሰብከው ነገር ይደለም። በቃ አስበን መጀመሪያ ግን እንዲህ ባንዴ ሆይ ምናምን እንዲህ ነው ታወራረን ነው ገባሽ? ቀስ በቀስ ታስቡ ምናምን ነገር ከዛም በኋላ የእነሱን ሳይኮም እንረዳዋለን፣ ያሉበትን ቦታ እንደርሳለን ማለት ነው። ቀስ ብያለሁ አይደል? አሁን ተረጋግቼ ነው ያለው። አሳይ አስበን ነው እንዴ? አሁን ይጀላ ሳይህም አስበን ነው በትክክል አስበን አስተካክለን። አንተማ የእነሱ ተባባሪ ነው ማለት በቃ ቻይና እርግጠኛ ሆኜ የምነግርህ የእነሱ ተባባሪ በሆነ አልመጣም እኮ በሆነ እኮ እዚህ ድረስ የጠፉበት ከተማ ጠፍቼ መቅረት ይችላል ነበር። ገባ? ያን በህግ አካል ሄጄ ላስከፍደድ እንዴ? እንደዛ ነው ፍላጎት? አንተ እንዴ ራስን ምንድነው እንዴ የምትለው? አንተ ቻይና ተው አሁንም ቢሆን ነገር አካል ይኸውልህ መያዝ ካልፈለክ ነገሩን ነገር ህግ እኮ የሚይዘው ማስረጃና መረጃ ሲኖር ገባ? ያለ ማን አንተ ለማስረጃ ምንም ማስረጃ የለብኝም። አስኪ አውጣ አንተንና ውይይት ምናምን ነው ለማገዝ እኮ ለቀቀኝ። ምንድነው ይዘኔ ታወራለህ? እኔ ላይ ዘተምን የምታመጣው ኧረ በእናትህ ሂዳተ ምን በእናታችሁ ዘተምን የምታመጣው ነገር ፋሚሊ ተናግሬያለሁ አይደል? ገብታችሁ ባለፈውም ሂጂ ቪዲዮ ሰራው ምን አልኩኝ ተናገርኩኝ። የማይሆን ነገር ተፈጠረ መጥቶ ይዘታሉ ነው ምን ያለ ማስረጃ ያለ መረጃ ምንም ያመጡት ነገር ገባችሁ? እኔ በመረጃ ነው በማስረጃ ነው የምንቀሳቀሰው። ፖሊስ ያምጣ ፖሊስ ያለ መረጃ ነው ያለ ማስረጃ ነው የሚያዝ አይችልም አይደል? ስለዚህ ባለፈውም ተናግሬያለሁ ብዙ ነገር ተናግሬያለሁ። አሁንም እዚህ ጋር ይወክባሉ ምናምን ነገር መጥተው ግን አሁን ወከባ ፈጥሮ ራሳቸው ላይ የማይሆን ነገር ነው የሚፈጥሩት። ነው አሁን ነው ብዬ የማይሆን ነገር ነው የሚፈጠረው። ይሄ ኪሩቤልም ትንሽ ተንበቁቃለሽና እሷንም ቂጡን ሲሉት ይረጋጋል። አሁንም ቢሆን እየነገርኩት ነው። ይሄው ይሄ በዛ ተማም በተወጣጣር አይደለም። ነገሮችን ስቴፕ ባይ ስቴፕ ቀስ ብለን ነው ማድረግ ያለብን።
ብዙ ይሄው የባለፈው ቪዲዮ ላይ የዛሬ ቪዲዮ ላይ የተናገርኩኝ ነው። ነገሮችን ቀስ በቀስ አስበን ምን ብለን እንስራ። ከዛም በኋላ እነሱን ማሸነፍ እንችላለን። እኛ ፍቅር ስንሆን ነው እነሱን ማሸነፍ የምንችለው። ነገሮችን እኛ እዚህ ያለነው ፍቅር ካልሆነ እነሱን ማሸነፍ አንችልም። ምክንያቱም እኛ እዚህ ጋር እየተባላ ምን እያለን እነሱን ማሸነፍ አንችልም። ምክንያቱም እነሱ በብረት ነው የሚሰሩት። እኛ ግን እዚህ እየተደባደበን እየተባለ እነሱን ማሸነፍ አንችልም። ገባችሁ? ስለዚህ እኛ ፍቅር ስንሆን እነሱን ማሸነፍ እንችላለን። እዚህ ጋር መጥቶ ነው ምን ይለየጮህ ኪሩቤል እኔ ነኝ የጮህ ሌሎቹን ይለየጮህ ነገሮችን ማስተካከል አንችልም። ስለዚህ እኛ ፍቅር ስንሆን እኛ አንድ ስንሆን እነሱን ማሸነፍ እንችላለን ማለት ነው። ይሄን ነገር እንዳትረሱት ፋሚሊ። እኔም እንግዲህ ሰዓት መሽቷል ምናምን ልግባ። ይመቻችሁ። ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ እንግዲህ ላይክ፣ ሰብስክራይብ፣ ሼር በማድረግ እንደምትተባበሩኝ ተስፋ አደርጋለሁ። ይመቻችሁ።